ወግን ወግ ያነሳዋልና አንድ ጓደኛዬ ጋር ያወራን ሰውየው በቅሎ ገዝቶ አለ። ልጁን ከኋላ ጭኖት እየሄደ ከኋላ እየመጡ እየቀደሙት ይሄዳሉ በቅሎቹ። ልጁ አልገባውም። አባዬ የኛ በቅሎ አትልም እንዴ ምን ሁሉም ቀደማት ሲለው፣ አይ ልጄ በቅሎአችን የተቀደመችው ዛሬ ሳይሆን ስገዛ ነው ገና የተቀደመችው አለ። ማለት አቅም ስለሌለኝ ደከም ያለች ነገር ነው የገዛሁት። አቅም ቢኖረኝ ደህና ገዛለሁ የዛን ጊዜ ቀደመች ማለት የዛን ጊዜ ነው አለ። እኔ ምንድነው ትዝ ያለኝ ነገም እኔንም እናንተንም አላህ ይጠብቀን። የሲራጡ ጉዞ በዚህ መልኩ የተለያየ ነው። እንደ ብልጭታ ያንን ሁሉ ኪሎ ሜትር ርቀት ቆርጠው የሚሄዱ አሉ። እንደ ንፋስ እንደ ምርጥ በስፒድ በኃይለኛ ስፒድ እንደ ሯጮች በእግረኛ እንደሚሄድ በግዱምባው እየዳሃ እንደሚሄድ የተለያዩ ሆነው ይሄዳሉ የሚለው ነገር የዛን ጊዜ የተፈጠረ ድክመት ሳይሆን እዚህ ዱንያ ላይ ያለን የፈጠርነው ፍጥነት ነው ማለት ነው። የተቀደመችኛ በቅሎ ስገዛት ነው እንዳለው የአኺራ ላይ ሳይሆን የተቀደምነው እዚህ ዱንያው ሀገር ላይ ያልሮጥነው ሩጫ ሆኖ ነው። ወሳቢቁን ወሳሪዑ ይላል አላህ፣ ሳቢቁ ኢለል ኸይራት ይላል። እዚህ ባደረጉት ሽቅድምድም በሮጡት ሩጫ ልክ ነው የሲራጥም ላይ ፍጥነቱ የሚለካውና እዛ ወደ ኋላ እንዳንቀር እዛ ከመጀመሪያዎቹ እንድንሆን ሳሪዑ የሚለውን አያ እንስማና እንተግብር። ሳቢቁ የሚለውን አያ ሰምተን እንተግብረው ለማለት ነው። የአኺራው ሩጫ ፍጥነት ያለው እዚህ በዱንያው ሀገር ላይ በሮጥነው ልክ ነው፣ እንደ በቅሎዋ ምሳሌ ማለት ነው። አላህ ከሚፈጥኑት ያርገን።